ፈገግታሽ የመታወቂያ ካርድሽ ነው ይባላል። ሰዎች ገና ንግግር ከመጀመርሽ በፊት ቀድመው የሚያዩት የጥርስሽን ፈገግታ ነው። ነገር ግን እኔ ራሴ የውበት ባለሙያ ሆኜ እንኳን ለረጅም ጊዜ ለመደበቅ ሞክር ነበር። በሆነ ቀን ስትስቂ በድንገት አፍሽን በእጅሽ ሸፍነሽ ታውቂያለሽ? ወይም ደግሞ ፎቶግራፍሽን ስታይ ጥርስሽ እንደ ቀድሞ ብሩህ ሆኖ አለመታየቱ ያሳስብሻል? ውድ የቢዩቲ ዊዝ ሚጣ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ዝም ብለን መመሪያዎችን አንዘረዝርም፣ በታሪክ የታጀበ የለውጥ ጉዞ እናደርጋለን። ታዲያ ጥርሳችንን በቤት ውስጥ እንዴት ማንጣት እንደምንችልና የማንጣት ጥበብን እንመለከታለን። ብዙዎቻችሁ እንደምታውቁት ጥርስን ለማንጣት የግድ ወደ ጥርስ ሕክምና ቤት ሄዶ ውድ ክፍያ መክፈል አያስፈልግም። የማህበራዊ ሚዲያ ማስታወቂያዎች ላይም የምታያቸውን ሰማያዊ መብራቶች ወይም ደግሞ የ5 ብር ዱቄቶችን ሁሌም እውነተኛ ሊሆኑ ይችላሉ ማለት አይደለም። እዚህ ቻናል ላይ ግን እኛ የምንከተለውን በሳይንስ የተረጋገጠ የውበት ጥበብን ነው። ዛሬ የኔን የውበት ካቢኔ ወይም ደግሞ የለውጥ ሚስጥሬን ሹክ ልሻለሁ። ወደ መጀመሪያው ክፍል ስናልፍ ወደ ሕክምና ቤት ካልሄድን እራሳችንን እንደ ባለሙያ ማዘጋጀት አለብን። በጥርስ ማንጣት ጉዟችን ላይ 3 ዋና ዋና ተዋናያኖች አሉ። የመጀመሪያው የኬሚካል ውጤቶች ወይም ደግሞ ስትሪፕስ ኤንድ ጄልስ የምንላቸው ናቸው። እነዚህ ጋር ዋናው ንጥረ ነገር ካርቢሜድ ፕሮክሳይድ ይባላል። ይህ ንጥረ ነገር እንደ ህክምና ቤቶቹ ፈጣን ባይሆንም ለቤት ውስጥ አጠቃቀም ግን በጣም ተመራጭ ነው። ጥርስን ከመጠን በላይ ሳያቆስል በጥልቀት ያነጻል። በዚህ አጋጣሚ የሚጣን ቲፕ ሹክ ልበልሽ። ጄሉን ወይም ደግሞ ስትሪፑን ከመጠቀምሽ በፊት ጥርስሽን በደረቅ ቲሸርት ጠርገሽ አድርቂው። ምራቁም የጄሉን ኃይል ስለሚቀንሰው ጥርሱ ደረቅ በሆነ ጊዜ ይበልጥ ውጤታማ ይሆናል። ሁለተኛው ደግሞ ሜካኒካል ማጽጃዎች ናቸው። አብዛኞቹ ጥርስን ያነጣሉ የሚባሉ የጥርስ ሳሙናዎች እንደ ሳንዲ ፔፐር ጥርስን የሚፍቁ ናቸው። እኛ ግን የምንፈልገው የጥርስን ገጽታ የማይጎዳ ነገር ነው። እስኪ ሂቴ በምግብ ጥርስሽን ማንጣት ትችያለሽ ብልሽ ታምኚኛለሽ? አዎ፣ በምግብ ጥርስን ማንጣት ይቻላል። በከፊል እውነት ነው። የስትሮበሪ ሚስጥርን እንመልከት። ስትሮበሪ ማሊክ አሲድ የተባለ አሲድ በውስጡ ይዟል። ስትሮበሪውንም ፈጭተሽ ከቤኪንግ ሶዳ ጋር በመቀላቀል ጥርስሽ ላይ መቀባት ትችያለሽ። ግን ተጠንቀቂ፣ ይህንን ድብልቅ ከ5 ደቂቃ በላይ ካቆየሹ እጅጉን ጥርስሽ ይጎዳል። በወር 1 ጊዜ ብቻ የሚደረግ የቤት ውስጥ ፒሊንግ ብለሽ አስቢው። ሁለተኛው የኮኮናት ዘይት ወይም ደግሞ ኦይል ፑሊንግ የምንለው ነው። ይሄ የኔ የሁል ጊዜ የጠዋት ተግባሪ ነው። 1 የሾርባ ማንኪያ የኮኮናት ዘይት በአፍ ውስጥ ለ15 ደቂቃ መጉሞጥሞጥ። ይህ ጥርስን በቀጥታ ባያነጣውም በድድ አካባቢ ያሉ ባክቴሪያዎችን በማስወገድ ድድሽ ጤናማና ቀይ እንዲሆን ያደርገዋል። ድድሽ ሲያምር ጥርስሽም ይበልጥ ነጭ ሆኖ ይወጣል። እስኪ አሁን ደግሞ በቤት ውስጥ መቀመም የምንችላቸውን ኬሚስትሪና ህመምን መከላከያ መንገዶች እንመልከት። መጀመሪያ ላይ የምናገኘው ቤኪንግ ሶዳን ነው። ቤኪንግ ሶዳ በውበት ዓለም ውስጥ ትልቅ ቦታ አለው። 1 የሻይ ማንኪያ ቤኪንግ ሶዳ ከጥቂት ውሃ ጋር በመቀላቀል እንደ ክሬም ማዘጋጀትና በስሱ መቦረስ ትችያለሽ። ጥቅሙ ምንድን ነው ብለሽ ከጠየቅሽኝ፣ አፋችን ውስጥ አሲድ ሲበዛ ባክቴሪያዎች ይራባሉ። ቤኪንግ ሶዳ ግን አሲዱን በማመጣጠን ጥርሳችን ላይ ቆሻሻ እንዳይጣበቅ ያደርጋል። ብዙ ሰዎች ጥርስን ማንጣት የሚያቆሙት ጥርሳቸው ስለሚቆስልባቸው ነው። ይህ የሚሆነው በጥርስ ውስጥ ያሉ ጥቃቅን ቀዳዳዎች ወይም ደግሞ ነርቮች መከፈቻ ሲያገኙ ነው። መፍትሄውም በጣም ቀላል ነው። ጥርሳችንን ከማንጣታችን በፊት ከ2 ሳምንት ቀደም ብሎ ፖታሺየም ናይትሬት ያላቸውን የጥርስ ሳሙናዎችን መጠቀም፣ በተጨማሪም በቂ ውሃ መጠጣት። ምክንያቱም የደረቀ ጥርስ ለህመም ይበልጥ ተጋላጭ። የኔ ቆንጆ፣ እስኪ አሁን ደግሞ ወደ አኗኗር ዘይቤያችን እንለፍ። ጥርስሽን ካነጣሽ በኋላ ባሉት 48 ሰዓታት ጥርስሽ እንደ አዲስ ነጭ ቲሸርት ነው። ማንኛውንም ቀለም በፍጥነት ይስባል። ስለዚህ ነጩን አመጋገብ ወይም ደግሞ ዋይት ዳይት የምንለውን ተከታይ። እንደ እርድ፣ አኩሪ አተር፣ ቡናና ቀይ ወይን ያሉ ነገሮችን ለ2 ቀናት ራቂ። በምትኩም ወተት፣ ሩዝና አጥንት የሌለው ዶሮን ተመገቢ። የሊፕስቲክ ሚስጥርን ደግሞ ላጋራሽ። ጥርስሽ ይበልጥ ነጭ ሆኖ እንዲታይ ከፈለግሽ ብሉ አንደርቶን ያላቸውን ወይም ቀዝቃዛ ቀይ ሊፕስቲኮችን ተጠቀሚ። ብርቱካናማ ቀለም ያላቸው ሊፕስቲኮች የጥርስን ቢጫነት ይበልጥ ያጎሉታል። ለ7 ቀን የሚቆይ የለውጥ መርሃ ግብር እንመልከት። ቀን 1 ላይ ጥርስን በደንብ በክር ፍሎስ ማድረግ ወይም ደግሞ ማጽዳት።
ከዛም በቤኪንግ ሶዳ ዲፕ ክሊን ማድረግ። ከቀን 2 እስከ 5 ማንጫ ስትሪፖችን ወይም ደግሞ ጄሎችን ለ30 ደቂቃ መጠቀም። ቀን 6 ላይ በኮኮናት ዘይት ድድን ማከም ወይም ደግሞ ኦይል ፑሊንግ ማድረግ። 7ኛው ቀን ላይ ውጤቱን ማየትና በፈገግታሽ መኩራት ትጀምሪያለሽ። የኔ ውድ ጥርሳችንን እንዴት እንደምንነጣ ካየን አሁን ደግሞ ለምን ቢጫ ይሆናል ወደሚለው ጥያቄ እንለፍ። ጥርሳችን እንደ መስታወት ቀዳዳዎች አሉት። እነዚህ ቀዳዳዎች በጊዜ ሂደት ከምንመገባቸው ምግቦች ቀለሞችን ይሰበስባሉ። በዋናነት የምንወዳቸው ቡና፣ ሻይ፣ ቀይ ወይንና በተለይም የሀገራችን ምግቦች ውስጥ የማይጠፋው እርድ የጥርስ ዋነኛ ጠላቶች ናቸው። እነዚህ ምግቦች ከተመገበን በኋላ ወዲያውኑ አፋችንን በውሃ መጉመጥሞጥ ቀለሙ ወደ ጥርሳችን ውስጥ ዘልቆ እንዳይገባ ይረዳል። በቤት ውስጥ ጥርስን ማጽዳት ጥበብ ነው፣ ጥንቃቄም ግን ይፈልጋል። ለምሳሌ የኬሚካል ውጤቶችን ስትጠቀሚ ካርቢሜድ ፕሮክሳይድን መርጠናል። ይህ ንጥረ ነገር በዝግታ ስለሚሰራ ለቤት ውስጥ አጠቃቀም ደህንነቱ የተጠበቀ ነው። ነገር ግን ጄሎን ስትጠቀሚ ከልድሽ ጋር እንዳይነካካ ጥንቃቄ አድርጊ። ሌላው ትልቁ ማስጠንቀቂያ የቤኪንግ ሶዳ አጠቃቀም ላይ ነው። ቤኪንግ ሶዳ ድንቅ ቢሆንም በየቀኑ መጠቀም ግን የጥርስሽን ሽፋን ወይም ደግሞ ኤናሜል ሊጎዳው ይችላል። ስለዚህም በሳምንት ከ1 ወይም ከ2 ጊዜ በላይ እንዳትጠቀሚ አደራሽን። ታዲያ ብዙዎቻችን ጥርስ ማንጣትን እፈልጋለሁ ግን ህመሙን አልችለውም ትላላችሁ። ይህ ህመም የሚመጣው በጥርስ ውስጥ ያሉ ጥቃቅን ቀዳዳዎች ወይም ደግሞ ነርቫችን መከፈቻ ሲያገኙ ነው። መፍትሄው በጣም ቀላል ነው። የጥርስ ማንጣት ጉዞሽን ከጀመርሽ ከ2 ሳምንት በፊት ፖታሺየም ናይትሬት ያለበትን የጥርስ ሳሙና መጠቀም ጀምሪ። አንዳንድ ሰዎችም በከሰል መጠቀም ጥርስን ያነጣል ይላሉ። ከሰል ላዩን ያለውን ቆሻሻ ሊያነሳ ይችላል፣ ነገር ግን በጣም ሸካራ ስለሆነ የጥርስሽን የተፈጥሮ መከላከያ ሊፍቀው ይችላል። እኛ የምንፈልገው ጥርስሽን ሳይጎዳ የሚያነጣ ዘዴ ነው። ሌላው ጥያቄ ውጤቱ እስከ መቼ ድረስ ይቆያል ነው። ይሄ ሙሉ በሙሉ በአኗኗር ዘይቤሽ ላይ ይወሰናል። ከላይ የጠቀስኳቸውን ነጩን አመጋገብ ወይም ደግሞ ዋይት ዳይት የምንለውን እንዲሁም የ7 ቀን መርሃ ግብር በትክክል ከተከተልሽ ብሩህ ፈገግታሽ ለረጅም ጊዜ አብሮሽ ይቆያል። ውድ እህቶቼ የዛሬው የማስተር ክላስ ጉዟችን ይህንን ይመስላል። ፈገግታሽ ያንቺ የውበት ብቻ ሳይሆን ለሰዎች ለምትሰጪው ደስታ ጭምር ነው። እነዚህን ደረጃዎች ተከትለሽ የምታገኛቸው ለውጥም ማየት በጣም እፈልጋለሁ። ይሄ ቪዲዮ ከጠቀመሽ ላይክ በማድረግ ለጓደኞችሽ ማጋራት እንዳትረሺ። በቀጣይም ደግሞ ስለ ቆዳ ጥበቃና ስለ ፊት ማሳመሪያ ሚስጥሮች ይዤልሽ እመጣለሁ። እስከዚያው ድረስም መልካም ጊዜ